ደርኩት ይህ ልብስ ማለት ነውና በጣም አምሮብሻል። ባይዘው ስለምታምርም ነው ልጅቷና ልብሱን አሳመረችው ነው የሚባለው። አለፈው ጊዜ አጥሮን ሩታዬን በስነ ስርዓት አላወራችም ነበረ። እስቲ ዛሬ በደንብ አውሪያችን ረጋ ብለሽ። ሰላም ሰላም፣ ውድና የተከበራችሁ የዓለሚቱ ቤተሰቦች እንዴት ናችሁ? ደህና ናችሁ ያላችሁ? ከኔ ጋር እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? እንደምንስ ቆያችሁ? እንደምንስ አረፈዳችሁ? ከኔ ጋር ሁሉ ሰላም ነው። ደህና ናችሁ ወይ? በሀገርም በውጭም ያላችሁ ሰላማችሁ ብዝዝት ትበልልኝ። ዛሬ ደስ በሚል መልኩ ማለት ነው። በጣም ዛሬ በድጋሚ ዱባይ ተቀወጠች። በድጋሚ ማለት ነው። አስቡት፣ ከባለፈው አሻሽለው ዛሬ ደግሞ በጣም ደስ በሚል መልኩ መጥተዋል ማለት ነው። አብርሽና ሩታ መልስ ተመልሰዋል ማለት ነው። ዛሬ የበለጠ ዛሬ ሳምንት የበለጠ የዛሬው በጣም ደስ ይላል። በጣም ያበደ ነው ማለት ነው። አብርሽና ሩታ እንኳን ደስ ያላችሁ፣ እንኳን በድጋሚ ተሞሽራችሁ ማለት ነው። ጠላታችሁ ሲርር ድብን ይበላ አዳሜ ሲጨረጨር ምናምን እያሉ ነበር ቲክቶክ ላይ እና እስኪ ተቃጠሉ፣ እስኪ ተቃጠሉ። እነሱን እየመሩ ነው፣ መንገዳቸው እየመሩ ነው፣ ህይወታቸው እየቀጠሉ ነው። እነሱ መስሚያቸው ጥጥ ነው። አስቡት እስኪ እነሱ በቃ መንገዱ እየሄዱ ነው። አዳሜ እየተጨረጨረ ለምን አልረዳህም? ምስኪኖች እንደዚህ ናቸው። አንተ እዚህ መተህ ትደለቃለህ። የመዳን ቅመሞች ብር እየበላህ እንትን እያልክ እያላችሁ እስኪ እናንተ እሺ፣ እሱ እንደሆነ እየመራ ነው ወደፊት እየመራ፣ እናንተ ግን ተቃጥላችሁ ቁጭ አላችሁ። ኧረ ተው፣ በሰው ህይወት አትግቡ። ፈጣሪ እሱን ብር የከፈተለት እናንተም ይከፍትለታል። ስለዚህ ሁላችሁ አትንጫጩ፣ የሰው እንትን አትበሉ። ኧረ ተው፣ አንዳንድ ሰዎች አሉ፣ አንዳንድ በጥቂቶቹ ማለት ነው። አንዳንድ ናቸው፣ በቁጥር 5 ማትሞሉ ሰዎች ናቸው እንደዛ የሰው ደስታ ማያስደስታችሁ ማለት ነው። እና ወደች ዛሬ በአብርሽና በሩታ መጥቻለሁ ማለት ነው። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር እያረጋችሁ ገባ በሉ ማለት ነው። ዛሬ በአዲስ በጣም ነው መጣሁት ማለት ነው። ቪዲዮ ከወደዳችሁት ላይክ ሼር እያረጋችሁ ገባ በሉ ሁዶቼ ማለት ነው። ገባ በሉ አበረታቱን። በጣም ነው ደስ የሚለው የሰው ደስታ የሚያስደስታችሁ የምር እኔ በጣም ነው ደስ ያለኝ ማለት ነው። በሰው ሀገር እንደዚህ የሆኑ ደስ ነው ያለኝ ከምር። እና ሁላችሁም ለዚህ ክብር ያብቃችሁ ማለት ነው። ሁላችሁም ለዚህ ክብር ያብቃችሁ ምኞቴ ነው። እና እንዴት ናችሁልኝ? አላችሁልኛ? እስኪ ገባ ብላችሁ እናውራ ማለት ነው። ሀሳብ አስተያየታችሁ ደግሞ በኮሜንት አሳውቁ። ምኞታችሁ ደግሞ የደስታ ምኞታችሁ ደግሞ በኮሜንት አሳውቁኝ ማለት ነው። እና በጣም ነው ደስ የሚሉ፣ በጣም የምወዳቸው ጥንዶች ናቸው። እነሱ እንኳን ወደፊት እየመሩት ነው። አዳሜ እየተንጫጩ ነው። እነሱ ግን ወደፊት እየመሩ ነው ማለት ነው። ማን ነው በሩታና ባቡሽ ደስተኛ የሆነ? እስኪ ገባ በሉና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሞቅ ደመቅ አድርጉት ቤቴ ማለት ነው። በጣም ደስ የሚለው እና ያው ዛሬ በጣም ደስ በሚል መልኩ ነው እና በጣም ነው ቀለል ባለ መልኩ ነው ዛሬ እንትን ያሉት። ከምር አላካበዱትም ደግሞ እንደ ባለፈው። እንደውም የዛሬ በጣም ነው የሚያምሩ፣ በጣም ማለት ነው ከባለፈው ይልቅ ዛሬ ያው ሰውም እንትን ቢል በዛ በጾሙ ሰዓት ሰውም እንትን ቢያስቀይሙ ችግር ያው የሰው ልጅ እግዚአብሔር ነው የልቡ የሚያውቀው አይደል? ማንም አያውቅም። ግን እነሱ ባላሰቡት መንገድ ነው የነበር የተረዱት። ግን እነሱ አሁን ዛሬም በድጋሚ እንከሳቸዋለን ከባለፈው የበለጠ ብለው ዛሬ ሞቅ ሸብረቅ ደመቅ ብለው መተውልናል ማለት ነው። እና ደስ ነው የምትሉት። አብርሽና ሩታ የአብርሃም የሳራ ያርግላችሁ፣ ትዳራችሁ ህይወታችሁ ሁሉም ያማረ ይሆን እና በጣም ነው ደስ የሚለው ማለት ነው። አዎ እናንተ መንገዳችሁ እየመራችሁ ነው እና የምር በጣም ነው ያማራባቸው ማለት በተለይ ቀሚሳቸው፣ አልባሳታቸው በጣም ነው ደስ የሚለው። በተለይ ቀሚሱ ውሳ ላይ በጣም ነው ያማራባት ክምር በጣም እና ያው ጽጌም ብትለብሺ ዳኒም ቢለብስ ሙዚዎቹ ማለት ነው ቢለብሱ በጣም ማች ያደርጉ ነበር፣ ደስ ይሉ ነበር። ግን ቀሚስ አጣን ምናምን እያሉ እየተናገሩ ነበር። እንዴ ቀሚስ ይታጣል እንዴ? እኔ ግን በዱባይ
አጣን፣ እኛ የሚሆን አጣን ብሎ እያሉ ነበር። እንደዛ ልበሺ ለጽጌ ልበሺ እንደኛ ሲሏል ብንፈልግ አጣን ምናምን አለች አሉ ማለት ነው። እና ያው ሩታ በጣም ከበፊቱ ዛሬው ደስ ይላል። በጣም ነው ደስ ያላት ዛሬ። በቃ ለመናገርም በጣም ነው እንትን ያለችው ደስተኛ የሆነችው ማለት ነው። አብርሽ በጣም ነው ደስ ያለው። አዎ የሰው ደስታ የሚያስደስት ሁላችንም ያስደስተናል። ከምር ደስ ነው የምትሉት ማለት ነው። አይለያችሁ። ፈጣሪ ደግሞ ከልጅ ጋራ ይባርካችሁ። ደግሞ ውለዱ፣ ክበዱ፣ ደስ ይላል ቢለው ሀገራችሁ ገብታችሁ ደግሞ በሰላም እንደገና ደግሞ በቤተሰብ ደግሞ ትሞሸራላችሁ እና በጣም ነው ደስ የሚለው። በርቱልን የኔዎቹ ማለት በርቱልን የኔ ድምቀቶች። ታንጫጫላችሁ እናንተ ወደፊት ነው ሰው ይንጫጫል። የወደ አንዳንዶቻችሁ እኔ በጣም ግርም ይለኛል ሳያቸው ማለት ነው። የሆነ በቃ አላደ ይገርመኛል። ዝም ብለው ያለ እንትናቸው ይገቡና ጥልቅ ይሉታ እንደዚህ ነው እንደዚህ ይላሉ። እነሱ መስማቸው በጣም ማለት ነው ምንም ነገር እንትን የሚሰሙ ነገር አይደሉም። እናንተ ጉዞ ወደፊት እሺ፣ አብርሽና ሩታ ጉዞ ወደፊት እና በጣም ነው የሚያምርባችሁ። በዚህ ቀጥሉበት። ጽጌ ምርጥ ጓደኛ፣ ድምቀት ትለያለሽ አንቺ እና በጣም ነው የምር በቃ ሁሉ ነገራችሁ አምሮባቸዋል። በጣም ነው የሚያምረው። ፈታ በሉ እና በቃ ካባቸው ለብሰው አያምሩም? ግን እስኪ ያቸው አያምሩም? ድምቀቶቻችን ማለት ነው። ዩቱብ እነሱ ሲጠፉ እኮ ዩቱብ ራሱ ጥቅዝቅዝ ነው የሚለው ከምር እና በጣም ነው የሚያምሩት ማለት ነው። ውዶቼ ከምር ተወዳችሁ፣ ሁላችሁም ተወዳቻችኋላችሁ። እነሱን የምትወዱ እነሱን የምታከብሩ እኔን ማበረታቱ፣ ሰብስክራይብ አድርጉኝ። እነሱ ቤተሰቦች እኔንም በቃ አበረታቱ ማለት ነው። ይወር ቪዲዮ ከወደዳችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወደ ቤት የተቀላቀሉ ማለት ነው እና ሁላችሁንም እናመሰግናለን። ቪዲዮ ከወደዳችሁት እስከ መጨረሻው እያዳመጣችሁ አበረታቱኝ ማለት ነው የኔዎቹ ማለት ነው። ከምር በጣም ነው ደስ የሚለው የዛሬ ቪዲዮ ማለት ነው። በጣም ደስ በሚል መልኩ ነው አምሮባቸው እንደዚህ ከምር በጣም ደስ የሚል